ማለት እኔ ቲሸርቱን ለምሳሌ አሳትሜ ለምሳሌ ማለት ነው 20 ብር ምናምን ነገር ቢፈጅብኝ 30-50 ብር እሸጠዋለሁ። በ50 ብር ትገዙኛላችሁ? 50 ድራም ፎቶዋቸውን ቁጭ አድርገን የሚፈልግ ሰው የምር ግን ማለት ነው እንደዚህ በጣም ተወዳችኋል ማለት ነው እናንተ እንደዚህ በስመ አብ እግዚአብሔር ይጨምርላችሁ። ማርያምን እናመሰግናለን። እንደዚህ መነጋገሪያ ምናምን መድኃኔ ዓለም አይ ግን የሆነ አነጋጋሪ ሆኖ አይደለም ባይዘው ሰው በጣም አካበደው እንጂ ማኑስ ምን አለ አጭሩ ነው ምንድን ነው ያለው? የምን ብር ነው ይበል የተበላ ሰው ፕሊስ ኑ ግቡ። እኔ አይ እንደዚህ እኮ አይደለም ብር ተበልተናል የምትሉ ሰዎች ኑ ግቡ፣ እስኪ ኑ ግቡ። የምር ገብታችሁ ንገሩን። እኛ ምናልባት እኮ እነዚህ ሰዎች የቸግራችሁ ካሉ ኖርማል ነው ቸግሮናል። ግልጽ አማርኛ ነው። እኔ የማላውቀው ነገር ግን አለ። ጋይዝ አስረዱኝ። አሁን የምታወሩት ወሬ ምንም አልገባኝ። እሱን ትላለህ እንዴ? ለእኔ የሆነ ሰው ሰንበዲ መጥቶ ሽቶ ለሰጠኝ ለምን ይሰጣል ሊልም ይችላል። አሁን እኛ ይኸውላችሁ በእኔ ፕሮግራም ላይ ናርዲ ጃክ ፐርፊውም የ250 ድራም የሚሸጠው አንዱን ማለት ነው 50 ፐርፊውም ለእናንተ ሰጥቷል። አብዱዬ 50 ፐርፊውም ለእናንተ ሰጥቷችኋል። ሽቶ ማለት ነው ለእናንተ አንድ ነው አይሰጡም። አንዱ ያው ባለፈው 10-20 ዛሬ ድጋሚ 50 ለእናንተ ነው የሚሰጧችሁ። ይህንም በነፃ ታሪኩ ይቅርታ ከታች ስማቸውን ሜንሽን ያርጉልን። አይ ምንድነው? አይ አንዴ አብዱና ጓላ አብዲጓ ብራዘር ሊጎ አይገባም። ምንም ችግር ቆይ ማቲ ምን እናድርግ መሰለህ? አንዴ ከታች ስማቸውን ሜንሽን አድርጉልንና እናስገባቸው፣ ከዛ እናውራቸው። ከታች ስማቸውን ሜንሽን አድርጉልን። አብዱሰላም ቤተሰብ ፕላስ ብራዘር ነው። አንተ ብር ተበልተሃል? እኔ ማግድ ነው የምወጣው እኮ። ስንት ነው የተበላው? አንተ ጀለስካ ዝም በላቸው። አብረሽ ዝም ብለህ ትሰማለህ እንዳንተ ምን አስበህ ነው? ብር ተበልቻለሁ የሚሉ ሰዎች አሉ። ብር ይመለስና የሚሉ ሰዎች አሉ። ወየው ወይኔ በላቸው። አንቺስ አረ ጋይስ በእኛ አይነፋም። ስፔሻሊ ወንድ ሆነ አትቅና። እውነት ለመናገር ማለት ነው ስማ እኔ በጣም እንትን ያለኝ ነገር አብዛኛው እኔ ራሴ የሆነ ፖስት አድርጌ ነበር የሆነ ቪዲዮ እና ያንተዛ ሊርከው ምናምን ብሎ በቃ የሆነ ነገር የተሳደቡ ልጆች አሉ እና በጣም ገርሞኝ ነበር። ምንድነው ሪዝኑ? አንተ ስለመጣ ተሰደብ ሪሊ ወላሂ በጣም አብሪሽ እሺ ለምን መጣ አንተ? ለምን መጣ አንተ? የሚሰርቡ ከሆነ ለምን መጣ? የሚሰርቡ ከሆነ ኖ ፖስት ካረኩ በኋላ ነው ቪዲዮ ላይ ኮሜንት ላይ እኮ ነው የሰደቡኝ። እኔ ራሱ አልገባኝም። ገባ አይቆቅ አይደለም አብዱዬ አሁን ሰው ምንድነው መብቱ ነው ይሰርባል ያወራል ምናምን ነገር ማለት ያቋል። ግን የሚሰርብ ለምን እንደሆነ ይሄ የበታችነት ስሜት ነው የምለው። ገብቶሃል? ለዚህ ሰው ምንም አይነት ነገር እኔ ባይኖረው ደስ ይለኝ ነበር ምንም ስላላየሁኝ። አየሁ ግን በነገራችን ላይ የሚጽፉት ሰዎች የሆነ የኔጌቲቭ ኮመንት የሚጽፉት በጣም ስለሚወዷቸው ነው። ሌላ ነገር እኮ አይደለም። በጣም ይወዷቸዋል እና ያው እነሱ ቅናትማ ቅናት ነው፣ ሌላው አይደለም። ሌላው ምንድነው መሰላችሁ? እነሱ ለምን ተወደዱ ነው። ሩትና አብርሽ ለምን ተወደዱ? ይሄንን እድል እኛ አላገኘነውም ሊሆን ይችላል። እኔም ይመስለኛል በቃ ተወደዱ እንዴ። አይ በቃ ፍቷቸው። ገና አሁንም ማልዲቭ ስለሚሄድ ወደ ማልዲቭ ስለሚሄድ ነው ስፖንሰር አግኝ እንዴ
ራሱ ገና ልመልሳቸው ነው መልስ። ዝም ብዬ ኧረ እናቴ አስቸግርንሻ ኳስ ምናምን ጊፍት እየሰጠሽን በቃ ይሄና ላይ አብርሽን የሚወድ ሰው የለ እንደዚህ ጊፍት ይሰጣል። እናንተ ከታች ሆናችሁ ትላላችሁ። ግፉ ከቻላችሁ፣ አለዛ ዝም በሉ። ገና እኮ መልስ አለ። ስማ ለአንተ ስንት ሰው ቤት እያለ እግዚአብሔርን መልሳቸው ደግሞ የዛሬ ሳምንት ምን ዛሬ አይደለም እሑድ ነው የፊታችን እሑድ ለፋሲካ መልሳቸው የሚሆነው ለፋሲካ ነው። ኤፕሪል 20 በማቲፖት ከ5 ሰዓት እስከ 9 ሰዓት ቀድሞ ለመጣ ለ50 ሰው ናርዲ ጃክ ፐርፊውም ለእናንተ ለሴት 25 ለወንድ 25 አዘጋጅቶ እየጠበቃችሁ ነው። የመግቢያ ዋጋ 150 ድራም ነው። በ150 ድራም አንሊሚትድ ኦፕን ብፌ ያላችሁ